ከየውመል ቂያማ ትናንሽ ምልክቶች የመጀመሪያው ምልክት የነቢያችን ሰለላሁ ዐለይሂ ወሰለም መላክ መሆኑን አብዛኞቻችን አናውቅም። ከነቢዩ ሰለላሁ ዐለይሂ ወሰለም መላክ አንስቶ የየውመል ቂያማ ምልክቶች ተራ በተራ አስበው እስኪ የነቢዩ ሰለላሁ ዐለይሂ ወሰለም መላክ የመጀመሪያ ምልክት ከሆነ ዛሬ ስንተኛው ላይ ያለነው? የመጀመሪያው ምልክት ከ1400 ዓመት በፊት ነበር። በመጨረሻው ዘመን ዓለም ላይ በጣም ብዙ ነገር ይለወጣል። በድሮ ጊዜ አንዳንድ ነገሮችን ለመግዛት በጣም ረዥም መንገድ ይጓዙ ነበር። በመጨረሻው ዘመን ግን መሸመቻዎች ቅርብ ይሆናሉ። ግዑዝ ነገሮች ይናገራሉ። ሰዎችና እንስሳዎች ያወራሉ። በድሮ ዘመን ሰዎች ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ እንስሳዎችን ነበር የሚጠቀሙት። በመጨረሻው ዘመን ግን መጓጓዣ እንስሳዎችን የሚመስሉ ኮርቻዎችን ነው የሚጠቀሙት። ግን ይህ ኮርቻ መጓጓዣ እንስሳዎችን ነው የሚመስለው፣ በዘመናችን እንደምንጠቀመው መኪናዎች ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ መሰላችሁ? ሰየኩኑ ፊ አኺሪ ኡመቲ ሪጃሉን የርከቡነ ዐላ ሱሩጅን ከአሽባሂ ሪሓል የንዚሉነ ዐላ አብዋቢል መሳጅድ። ከኔ ኡመት በመጨረሻው ዘመን የመጓጓዣ እንስሳዎችን የሚመስሉ ኮርቻዎች ላይ የሚጓጓዙ ሰዎች ይመጣሉ። ኮርቻ ማለት ደግሞ ከእንስሳዎች ጀርባ ላይ የሚያደርጉት መቀመጫ ማለትም ልክ እንደ መኪና ወንበር። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ከመጓጓዣ ጋር ነው የመሳሰሉት። መጓጓዣ ደግሞ 4 እግር አለው። እቃህን ሻንጣህን ምናምን መጫን ትችላለህ። እሱ መኪናም ልክ እንደ መጓጓዣ 4 እግር አለው። እነሱ ላይ እቃህንም ሻንጣህንም መጫን ትችላለህ።